ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ በዛሬው መረጃ ሰዓታችን ምስራቅ ወለጋ ዞን ኪረሙ በታጣቂዎች ጥቃት 150 የሚጠጉ ከብቶች ተዘርፈው ከ15000 በላይ ዜጎች መፈናቀላቸውን በተመለከተ ጀነራል ባጫ ደበሌ ስለ አሰብና ስለ ኤርትራ የሰጡት አነጋጋሪ አስተያየት፣ ሰሞነኛው የኢጋድና የኤርትራን ፍጥጫ በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙ ወረዳ በተደጋጋሚ በሚከሰት የጸጥታ ችግርና ጥቃት ምክንያት ነዋሪዎች ለሶስተኛ ጊዜ ከቀያቸው መፈናቀላቸውን ገለጹ። ነዋሪዎቹ ወቅቱ የሰብል መሰብሰቢያ ጊዜ መሆኑን ጠቅሰው የደረሰ ቡናና ሰብላቸውን መሰብሰብ ሳይችሉ እንዲሁም የቤት እንስሶቻቸው ተዘርፈው ለከፋ ችግር መዳረጋቸውን ለቢቢሲ ተናግረዋል። ወይዘሮ አያንቱ የ50 ዓመት አዛውንትና የ4 ልጆች እናት ናቸው። በምስራቅ ወለጋ ኪረሙ ወረዳ ነዋሪ የሆኑት እኚህ እናት በአካባቢው በሚንቀሳቀሱና ነዋሪዎቹ የፋኖ ታጣቂዎች ሲሉ የሚጠሯቸው ኃይሎች ባደረሱት ጥቃት ምክንያት የመፈናቀል እጣ ከገጠማቸው ይህ ለሶስተኛ ጊዜያቸው ነው። ባለፉት ዓመታት 2 ጊዜ ተፈናቅለው ከተመለሱ በኋላ በመጠኑ አገግሞ መኖር ከጀመሩ ዓመት ከጥቂት ወራት ቢሆናቸውም አሁንም ዳግም ወደ ስደት ተመልሰዋል። ህዳር 30 ቀን ማለዳ ተኩስ ተከፈተብን፣ ከእንቅልፋችን ስንነቃ መንደሩ በታጣቂዎች ተወሮ ነበር ሲሉ ወይዘሮ አያንቱ አስከፊውን ቀን ያስታውሳሉ። ወደ ቡና ማሳይ መጡና መተኮስ ጀመሩ። ልብሴን እንኳን ሳለብስ ህፃን ልጄን አዝዬ መሬት ለመሬት እየተንከባለልኩ ከቤት ወጣው፣ ልጆቼን ለማዳን ወደ ጫካ ገባው ሲሉ በወቅቱ የተከሰተውን አስረድተዋል። ወይዘሮ አያንቱና ልጆቻቸው በዚያ ዕለት ለሰዓታት በጫካና ኑጉማሳ ውስጥ ሲደበቁ እንደቆዩ ይናገራሉ። ወደ ኪረሙ ከተማ ለመድረስ ያደረጉት ጉዞም ፈታኝ ነበረ። ልጆቼ መንገድ ላይ የሚበሉትን አጣው ደክመው ነበረ። አንድ መንገድ ላይ ያገኘነው ሰው ኮሾሮ ሰጧቸው፣ ነፍሳቸው ተመለሰች እንጂ አልቀው ነበር ሲሉ የገጠማቸውን ሰብአዊ ቀውስ ያስረዳሉ። ጥቃቱ ድንገተኛ በመሆኑ ነዋሪዎች ንብረታቸውን ማዳን አልቻሉም። አርሶ አደሮቹ በተለይ ለምርት የደረሰ ሰብል ጥለው መውጣታቸው ሀዘናቸውን ጥልቅ አድርጎታል። ቡና፣ ባቄላ፣ ድንች፣ ገብስና አኩሪ አተር ሁሉም ማሳ ላይ ነበረ። የቡናው ፍሬም ቀልቶ ለለቀማ ደርሶ ነበር። ነገር ግን ምንም ሳንይዝ ህይወታችንን ብቻ ይዘን ወጣን ብለዋል ወይዘሮ አያንቱ። ከንብረታቸው ውድመት ባለፈ በቤተሰቦቻቸው ላይ የደረሰ የስነ ልቦናና የአካል ጉዳት ከባድ ነው። ወይዘሮ አያንቱ ንብረታቸውን በታጣቂዎች ሲዘረፉ ከመመልከት ባሻገር አንዲት ሴት ልጃቸው በመንገድ ላይ በምጥ ተይዛ በጫካ ውስጥ ለመውለድ መገደዷን በምሬት ይናገራሉ። ስለ ጥቃቱ አስተያየት የሰጡት ሌላኛው የኪረሙ ወረዳ ጊዳና ጅሪያን ቀበሌ ነዋሪ በጥቃቱ ዕለት ከባለቤታቸው እና ከ5 ልጆቻቸው ጋር የነበረውን ሁኔታ ሲገልጹ ተኝተን ነበረ። ልክ እንደተለመደው ከጠዋቱ 12 ሰዓት ላይ ተኩስ ተጀመረ። ከዚያም ልጆቼን እና ባለቤቴን ይዤ ወደ ጫካ ሸሸን። ለ6 ሰዓታት በዛፎች ስር ተደብቀን ቆየን። አየሩ ሲቀዘቅዝ ወደ ከተማ አመራን ብለዋል። እኚህ ነዋሪ ለአካባቢው ኢኮኖሚ የጀርባ አጥንት የሆነውን የግብርና ምርት ጥለው መውጣታቸውን ሲገልጹ 1 ሄክታር ድንች፣ 3 ሄክታር አኩሪ አተርና ግማሽ ሄክታር ባቄላ ማሳ ላይ ትቼ ነው የመጣሁት። ከብቶቻችን በሩ ላይ ትተን ህይወታችንን ለማዳን ብቻ ሸሸን ሲሉ የምርታቸው መውደም ገልጸዋል። እንደርሳቸው ገለጻ ታጣቂዎቹ ወደ መንደሩ ሲገቡ መለከትና ነጋሪት እየነፉ ነበረ። በአሁኑ ወቅት በኪረሙ ከተማ በመጠለያ ውስጥ የሚገኙ ተፈናቃዮች ከፍተኛ የምግብ እጥረት እንደገጠማቸው እየተናገሩ ነው። እዚህ የምንበላው ነገር ስለሌለ ተርበናል። ታጣቂዎቹ ግን ከብቶቻችንን እያረዱ ስጋ ይበላሉ ሲሉ ወይዘሮ አያንቱ አሁን ስላሉበት አስቸጋሪ ሁኔታ ገልጸዋል። ስለ ጉዳዩ ያነጋገርናቸውና ስማቸው እንዳይጠቀስ የፈለጉ አንድ የኪረሙ ወረዳ የመንግስት ሰራተኛ እንደገለጹት በጥቃቱ በትንሹ 2 ሚኒሻዎች ሲገደሉ በርካታ ሲቪሎች ቆስለዋል። ጥቃቱ በዋናነት ያነጣጠረው በጊዳና ጅሪያን አጎራባች መንደሮች ላይ ሲሆን ታጣቂዎቹ በአካባቢው የሚገኙ የመንግስት መዋቅሮችንና ንብረቶቻቸውን ሙሉ በሙሉ አውድመዋል። በጉዲናና ጅሬኛ መንደር በህዝቡ ላይ ከፍተኛ ጉዳት ደርሷል። ታጣቂዎቹን ለመመከት በተደረገ ሙከራ 2 ሚኒሻዎች ተገድለዋል። ከማህበረሰቡ ወደ 150 የሚጠጉ ከብቶች ተዘርፈዋል ሲሉ የመንግስት ሰራተኛው ለቢቢሲ ተናግረዋል። እንደርሳቸው መረጃ ከሆነ በኪረሙ ወረዳ የተለያዩ መንደሮች የተፈናቀሉ ሰዎች ቁጥር ከ15000 በላይ ይገመታል። እነዚህ ተፈናቃዮች በኪረሙ ከተማ በአሙሩ ወረዳ እና በዘመድ ቤት ተጠልለው ይገኛሉ ብለዋል።
የኪረሙ ወረዳ ከአማራ ክልል ጋር የሚዋሰን የምስራቅ ወለጋ አካባቢ ሲሆን ለም መሬት ያለውና ለተለያዩ ምርቶች ተስማሚ ነው። ይሁን እንጂ አካባቢው ለተደጋጋሚ ግጭት የተጋለጠ በመሆኑ ነዋሪዎቹ በአመቱ ምርት በሚደርስበት ወቅት መሰል ጥቃቶች እንደሚፈጸምባቸውና ንብረታቸውን እንደሚዘረፉ ቅሬታቸውን ያሰማሉ። ከዚህ ቀደም በተመሳሳይ ሁኔታ ነዋሪዎች ከኪረሙ ወረዳ ተፈናቅለው የነበረ ሲሆን በመንግስትና በማህበረሰብ ሽምግልና ወደ ቀያቸው እንዲመለሱ ተደርጎ ነበር። ይሁን እንጂ አሁንም ዳግም በተከሰተው ግጭት ሰላማዊ ነዋሪዎች ለከፋ የሰብአዊ ቀውስ ተጋልጠዋል። ስለ ጥቃቶቹና ስለ ተፈናቃዮቹ ሁኔታ ምላሽ ለማግኘት ወደ ኪረሙ ወረዳ አስተዳዳሪ አቶ ብርሃኑ ፍቃዱና የምስራቅ ወለጋ ዞን አመራሮች ተደጋጋሚ ስልክ ብንደውልም ምላሽ ማግኘት አልቻልንም። በኬንያ የኢትዮጵያ አምባሳደርና የቀድሞ ከፍተኛ የጦር መኮንን አምባሳደር ጀነራል ባጫ ደበሌ በኢትዮጵያ የባህር በር ፍላጎትና በኤርትራ መንግስት ወቅታዊ አቋም ዙሪያ እጅግ ጠንከር ያለ አስተያየት ሰጡ። ጀነራሉ በተለይም የአሰብ ወደብን በጋራ የመጠቀም ጉዳይና የኤርትራ መንግስት ይከተለዋል ያሉትን የማተራመስ ፖሊሲ በምሳሌና በጠንካራ ቃላት ተችተዋል። አምባሳደር ጀነራል ባጫ ደበሌ በሰጡት ሰፊ ማብራሪያ የኢትዮጵያ የባህር በር ጥያቄ የህልውናና የብሔራዊ ጥቅም ጉዳይ መሆኑን አጽንኦት ሰጥተው ተናግረዋል። እንደ ጀነራሉ ገለጻ ኢትዮጵያና ኤርትራ የአሰብን ወደብ በጋራ ጥቅም ሙቹዋል ቤኔፊት ላይ በማዋል የሁለቱ ህዝቦችን ኢኮኖሚያዊ ትስስር ማጠናከር የሚችሉበት ሰፊ እድል አለ። ሆኖም ግን ይህ የጋራ ተጠቃሚነት መርህ ተቀባይነት ካላገኘ ኢትዮጵያ በዝምታ እንደማትቀመጥ አስገንዝበዋል። የሚያስቡ ከሆነ አሰብን በጋራ ጥቅም መዋል ይገባቸዋል። ለጋራ ጥቅም ካላዋልክ ደግሞ አይቀርም እናመጣዋለን ሲሉ የተደመጡት ጀነራሉ የባህር በር ጉዳይ የጊዜ ጉዳይ እንጂ የኢትዮጵያ የማይታጠፍ አቋም መሆኑን ጠቁመዋል። አያይዘውም አሰብን አስቀራለሁ ብትል ይጠፋል ሲሉ የኤርትራ መንግስት ግትር አቋም ለኤርትራም የሚጠቅም ነገር እንደሌለው አመላክተዋል። አምባሳደር ባጫ ደበሌ በንግግራቸው የኤርትራን መንግስት የፖለቲካ ስትራቴጂ የምኞት ፖሊሲ ሲሉ አጣጥለውታል። እንደ እርሳቸው እምነት የኤርትራ መንግስት የራሱን ደህንነትና ሰላም ለማረጋገጥ የሚከተለው ስልት ኢትዮጵያን ማተራመስ የሚል ነው። የነሱ ሀሳብ ኢትዮጵያን በማመስ ኤርትራ በሰላም ትኖራለች የሚል ፖሊሲ ነው ያላቸው። ይህ ደግሞ የምኞት ፖሊሲ ነው ሲሉ ተናግረዋል። ጀነራሉ አክሎም ጎረቤትን በማወቅ የሚገኝ ሰላም እንደሌለ ለማስረዳት አንድ ሰው የሰውን ቤት እያወቀ የራሱን ቤት ሰላም ሊሆን እንደማይችል ገልጸዋል። አንተ የሰው ቤት እየበጠበጥክ በሰላም አትኖርም፣ ሰውን ሰላም አሳጥተ አንተ በሰላም አትኖርም በማለት የኤርትራ መንግስትን ጣልቃ ገብነት በመጨረሻም በራሱ በኤርትራ ላይ አሉታዊ ተጽዕኖ እንደሚያሳድር አስጠንቅቀዋል። ይህ ሁኔታ በምሳሌ ሲያስረዱም አንተ በመስታወት ቤት ቁጭ ብለህ ድንጋይ ብትወረውር ምን ሊመጣ እንደሚችል ይታወቃል ብለዋል። ይህ የመስታወት ቤት ምሳሌ የኤርትራ ወቅታዊ ቁመናና ተጋላጭነትን የሚያሳይ ሲሆን ሌሎች ላይ የሚወረወረው ድንጋይ ሴራና ሁከት ተመልሶ የራሷን ህልውና ሊሰብር እንደሚችል የጠቆሙበት እንደሆነ የፖለቲካ ተንታኞች ይገልጻሉ። ምንም እንኳን ጀነራሉ ኢትዮጵያ ወደብ የማግኘት መብቷን ለማረጋገጥ የማታደርገው ጥረት እንደሌለ ቢገልጹም ቀዳሚ ምርጫ ግን ሰላማዊ መንገድ መሆኑን አረጋግጠዋል። በውጊያ የመሄድ ፍላጎት የለንም፣ ሰላማዊ በሆነ መንገድ እንሄዳለን ያሉት አምባሳደሩ የኢትዮጵያ መንግስት ቅድሚያ የሚሰጠው ለዲፕሎማሲያዊና ለሰላማዊ ውይይቶች መሆኑን አመላክተዋል። ነገር ግን ይህ የሰላም ፍላጎት እንደ ድክመት ሊታይ እንደማይገባና የባህር በር የማግኘት አጀንዳው በምንም አይነት ሁኔታ ወደ ኋላ እንደማይመለስ አጽንኦት ሰጥተዋል። ጀነራሉ ንግግራቸውን ሲደመድሙ የኢትዮጵያ ህዝብ ቁጥርና የኢኮኖሚ እድገት የባህር በርን የግድ የሚል መሆኑን በመጥቀስ ኢትዮጵያ የባህር በር የማግኘት ጉዳይ ምንም ጥርጥር የለውም ሲሉ የወደፊቱን አቅጣጫ ቁርጠኝነት አሳይተዋል። ይህ የአምባሳደር ጀነራል ባጫ ደበሌ ንግግር በቅርቡ በቀይ ባህርና አካባቢው እየተፈጠረ ያለውን የጂኦፖለቲካ ውጥረትና የኢትዮጵያን ብሔራዊ ጥቅም ለማስከበር የተያዘውን የቁርጠኝነት አቋም በግልጽ ያሳየ ሆኖ ተገኝቷል። የኤርትራ መንግስት ለዚህ ጠንካራ መልእክት ምን አይነት ምላሽ እንደሚሰጥ ወደፊት የሚታይ ይሆናል። የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ የኤርትራ መንግስት ከድርጅቱ አባልነት ለመውጣት ያሳለፈው ውሳኔ ተከትሎ በሰጠው ዝርዝር ምላሽ እርምጃው ያለምንም ቅድመ ምክክርና ተጨባጭ የማሻሻያ ሀሳብ ሳይቀርብ የተወሰደ መሆኑን በግልጽ ቅሬታውን አሰምቷል። ይህንን ክስተት በምስራቅ አፍሪካ ቀንድ የጂኦፖለቲካ መድረክ ላይ አዲስ ውጥረት የፈጠረ ሲሆን የአስመራና የኢጋድ ጽህፈት ቤትን ግንኙነት ዳግም ፈተና ውስጥ ከቷል።
የኢጋድ ዋና ሰክሬታሪያት እንዳረጋገጠው የኤርትራ መንግስት ከድርጅቱ አባልነት ራሱን ማግለሉ የሚገልጽ ይፋዊ የቃል ማስታወሻ ለተቋሙ ልኳል። ሆኖም የኢጋድ አመራሮች እንደሚሉት ይህ ውሳኔ ከመወሰኑ በፊት አስመራ ለድርጅቱ ያቀረበችው ምንም አይነት መደበኛ ቅሬታ፣ የተቋማዊ ለውጥ ጥያቄ ወይንም የፖሊሲ ማሻሻያ ሀሳብ አልነበረም። ድርጅቱ በመግለጫው የአባል ሀገራት መውጣት ተገቢ የሚሆነው በተጨባጭ ምክንያትና በውይይት ማዕቀፍ ውስጥ ሲሆን ነው። አሁን የተወሰደው እርምጃ ግን ከዚህ ያፈነገጠ ነው ሲል ወቀሳውን አቅርቧል። ኢጋድ በምላሹ እንዳስታወሰው ኤርትራ ለሁለት አስርተ ዓመታት ያህል አባልነቷን አግዳ ከቆየች በኋላ እንደ አውሮፓውያን አቆጣጠር ሰኔ 2023 በተካሄደ 14ኛው የኢጋድ መሪዎች ጉባኤ ላይ ዳግም ወደ ህብረቱ መመለሷ በደማቅ ሁኔታ ተከብሮ ነበር። በወቅቱ ኤርትራ ወደ መድረኩ መመለሷ ለቀጠናው አዲስ ምዕራፍ፣ ሁሉን አቀፍና የታደሰ ክልላዊ ወንድማማችነት ማሳያ ተደርጎ ተወስዶ ነበር። ሆኖም ድርጅቱ በጸጸት እንደገለጸው ከዚያች ቀን ጀምሮ ባሉት 2 ዓመታት ውስጥ ኤርትራ በተግባር ከድርጅቱ እንቅስቃሴ ራሷን አርቃለች። ከሰኔ 23 ዳግም መቀላቀሏ ወዲህ ኤርትራ በየትኛውም የኢጋድ ስብሰባዎች፣ ፕሮግራሞች ወይንም ክልላዊ እንቅስቃሴዎች ላይ አልተሳተፈችም ያለው ሰክሬታሪያቱ በዚህ ጊዜ ሁሉ ድርጅቱ በትዕግስትና በበጎ ፍቃድ በማየት አስመራን ወደ ገንቢ ተሳትፎ ለመመለስ ጥረት ሲያደርግ መቆየቱን አብራርተዋል። በሌላ በኩል የኤርትራ የውጭ ጉዳይ ሚኒስቴር ለውሳኔው የሰጠው ምክንያት ከኢጋድ መግለጫ በእጅጉ የራቀ ነው። አስመራ ባወጣችው ጠንካራ መግለጫ ድርጅቱ በሕግ የተሰጠውን ግዴታ የጣሰና የክልሉን ህዝቦች ጥቅም ወደ ጎን የተወነው ስትል ትከሳለች። ኤርትራ በተለይም እንደ አውሮፓውያን አቆጣጠር ከ2005 ወዲህ ኢጋድ የክልሉን ህዝቦች ምኞት ማሟላት አለመቻሉን ጠቅሳ ድርጅቱ ኢላማ በተደረጉ አባል አገሮች ላይ በተለይም በኤርትራ ላይ የሚሰራ የፖለቲካ መሳሪያ በመሆኑ ጎጂ ሚና ተጫውቷል የሚል ውንጀላን አቅርባለች። የኤርትራ መንግስት አክሎም ድርጅቱ ለቀጠናው ሰላምና ልማት ምንም አይነት የሚታይ ስትራቴጂካዊ ጥቅም እንደማይሰጥና ህጋዊ ስልጣኑ ያጣ ተቋም እንደሆነ በመግለጽ አባል ሆና መቀጠሉ ፋይዳ እንደሌለው አጽንኦት ሰጥተዋል። የአስመራ ባለስልጣን እንደሚሉት ኢጋድ የቀረቡለትን የለውጥ ጥሪዎች ችላ በማለት በጥቂት ሀገራት ፍላጎት ስር ወድቋል። ምንም እንኳን ውንጀላ እና የአባልነት ስረዛው መደበኛ ቢሆንም የኢጋድ ሰክሬታሪያት ቢሮ ሙሉ በሙሉ ላለመሰረዝ ወስኗል። ድርጅቱ ለአስመራ በላከው መልእክት ምንም እንኳን ውይይቱ ሳይደረግ ውሳኔው ቢተላለፍም ከኤርትራ ጋር ያለውን ግንኙነት ለመቀጠል ዝግጁ መሆኑን አስታውቋል። ኢጋድ በመግለጫው ማጠቃለያ ላይ ኤርትራ በምስራቅ አፍሪካ ያላትን ወሳኝ ሚና በመገንዘብ የኤርትራ መንግስት ውሳኔውን እንደገና እንዲመረምር ጥሪ አቅርቧል። ለቀጠናው ሰላም፣ መረጋጋትና የኢኮኖሚያዊ ውህደት ስንል ኤርትራን ሙሉ በሙሉ በበጎ ፍቃድ ወደ ድርጅቱ እንድትመለስና የጋራ ግቦችን ለማራመድ እንድትተባበር እንጠይቃለን ሲል ኢጋድ አስታውቋል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።